ቅዱሳት ደናግል ራሳቸውን ስለ ሰማያዊ ሙሽራ ያጩ እናትና ሴት ልጆች ይህ ነገር ለተሰጠው ነው እንጂ ለሁሉ አይደለም። ማቴዎስ 19:11 እኒህ ሴቶች ከወንድ ተለይተው በገዳም የሚኖሩ ቅዱሳን ሴቶች ናቸው። በአንዲት ዕለት ግን ስሙ ዋርስኖፍ የሚባል አንድ ሰው ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እኒህ ደናግል ሴቶች ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና አሁንም ተነስተ ወደ መኮንኑ ሂድ፣ በፊቱም ቆመ ታመን አለው። በሉቃስ ወንጌል ምዕራፍ 9 ከቁጥር 23 ላይ ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። የዛን ዘመን መስቀል የነበረውም ስለ ጌታችን ኢየሱስ ክርስቶስ ደማቸውን ማፍሰስ ነበርና መልአኩ በንጉሱ ፊት ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርስፎኖስ ጋር ወደ ስንሁር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ ብሎ አዘዛቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕጻ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሙን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እርሷም ከባልንጀራዋ ጋር ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጡ ባለሰይፉን ላከው። የሰያፊውን ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መልአክ ፊት ብርሃንን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተው ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ዕጻ ደርሳ መኮንኑ ተገናኘችው። ከቅዱስ ወርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም የሰማዕታቱን ክብር ስላየ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። ራሱንም ቆረጡት፣ የሰማዕትነት አክሊልንም ተቀበለ። እንዲሁም እነዚያን ቅዱሳት ደናግልንም ራሳቸውን ቆረጧቸው፣ ገላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችሁም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከባዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሚን።